ሱረቱል በይነህ የሚጀምረው ለም የኩን ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ሙንፈኪነ ሐታ ተእትየሁሙል በይነህ። እነዚያ ከመጽሐፉ ባለቤቶች ከአጋሪዎችም የካዱት ግልጽ አስረጂ እስከመጣላቸው ድረስ ከነበሩበት ላይ ተወጋጆች አልነበሩም ማለት ነው። ምዕራፉ የሚጀምረው ሁለት ቡድኖችን በመግለጽ ነው። አንደኛው የመጽሐፉ ሰዎች ወይንም አህሉል ኪታብ በዋናነት አይሁዶችንና ክርስቲያኖችን ያመላክታል። ሁለተኛው ሙሽሪኮችን ወይንም አጋሪዎችን፣ እነዚህ ከአላህ ጋር ሌላን አምላክ የሚያመልኩ ናቸው። እነዚህ ቡድኖች በነበራቸው እምነት ላይ የጠነከሩ ነበሩ። እንዲህም ይሉ ነበር፣ ግልጽ ማስረጃና እውነተኛ መልእክተኛ እስኪመጣልን ድረስ ሃይማኖታችንን አንተውም ይሉ ነበር። ሆኖም ግን በይነህ ወይንም ማስረጃ በመጣ ጊዜ የገቡትን ቃል በመቃረን ግልጽ ማስረጃውን ካዱ። አንዳንዶቹም በእሱ ላይ ጦርነት ከፈቱ። አማኝ የሆኑት ጥቂቶቹ ብቻ ነበሩ። ለመሆኑ ይህ ግልጽ ማስረጃ ወይንም በይነህ ምንድነው ለሚለው ጥያቄ የሚቀጥለው አንቀጽ ያብራራዋል። ረሱሉን ሚነላሂ የትሉ ሱሑፈን ሙጠኸረህ፣ አስረጁም ከአላህ የሆነ መልእክተኛ የተጠራሩ መጽሐፎችን የሚያነብ ነው ማለት ነው። እዚህ ጋር ግልጽ ማስረጃ አላህ የላካቸውን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ያመላክታል። ሱሑፍ ማለት ደግሞ የተጻፉ ጽሁፎች ሲሆን በዚህ አንቀጽ ግን ቁርአንን ይገልጻል። ሙጠኸራ ማለት ደግሞ እነዚህ ጽሁፎች ከሐሰት ከውሸትና ከመበረዝ የጸዱ መሆናቸውን ያሳያል። ቀጣዩ አንቀጽ ፊሃ ኩቱቡን ቀይመህ፣ በውስጧ ቀጥተኛ የሆኑ ጽሁፎች ያሉባት ማለት ነው። ኩቱብ የሚለው ቃል ኪታብ ለሚለው ቃል ብዙ ቁጥር ሲሆን የተጻፉ ነገሮችን ያመላክታል። ይህ ቃል ውሳኔዎችን ወይንም ህጋዊ ብያኔዎችን ሊያመላክት ይችላል። እንዲሁም መለኮታዊ ትዕዛዝንና የአላህን ህግጋት ይገልጻል። ቀይመህ የሚለው ቃል የእነዚህ ጽሁፎች ቀጥተኛነት፣ ጥንካሬና ዋጋ የጎላ መሆኑን ያሳያል። ቀጣዩ አንቀጽ ወማ ተፈረቀ አለዚነ ኡቱል ኪታበ ኢላ ሚን ባዕድ ማ ጃአትሁሙል በይነህ፣ እነዚያም መጽሐፉን የተሰጡ ሰዎች ግልጹ ማስረጃ ከመጣላቸው በኋላ እንጂ አልተለያዩም ማለት ነው። እውነቱ በቀረበላቸው ጊዜ በእሱ ላይ ከመስማማት ይልቅ በገዛ ሃይማኖታቸው ውስጥ መጠራጠርና መጨቃጨቅ ጀመሩ። ይህ ልዩነት የተፈጠረው አንዳንዶች የእስልምናን መልእክት ሲቀበሉ፣ ሌሎች ደግሞ በመቃወማቸው በመካከላቸው ግጭትና መለያየትን በመፈጠሩ ነው። ቀጣዩ አንቀጽ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲነ ሑነፋእ ወዩቂሙ ሰላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይመህ፣ አላህን ሃይማኖትን ለእርሱ ብቻ አጥሪዎች ቀጥተኞች ሆነው ሊገዙት፣ ሶላትንም በትክክል ሊሰግዱ፣ ዘካንም ሊሰጡ እንጂ አልታዘዙም። ይህም የቀጥተኛይቱ ሃይማኖት ድንጋጌ ነው ማለት ነው። የአላህ ትዕዛዝ ምንጊዜም ቀላልና ግልጽ ስለነበረ እነዚህ መለያየቶች አስፈላጊ አልነበሩም። እሱም ብቻ በቅንነት ማምለክና መልካም ስራዎችን መስራት በቀደሙት መጽሐፍትም ውስጥ የነበረው ዋናው ትምህርት ነበር። አንዳንድ ምሁራን እንደሚሉት እነዚህ ሰዎች አላህን ያመልኩ፣ ይሰግዱና ምጽዋት ይሰጡ የነበረ ቢሆንም በድርጊታቸው ላይ ግን ኢኽላስ ይጎድላቸው ነበር። ስራቸውም በቢድዓ በፈጠራና በተዛባ ተግባር የተበከለ ነበር። ቀጣዩ አንቀጽ ኢነለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሀነመ ኻሊዲነ ፊሃ ኡላኢከ ሁም ሸሩል በሪያ። እነዚያ ከመጽሐፉ ሰዎችና ከአጋሪዎቹ የካዱት በገሃነም እሳት ውስጥ ናቸው። በውስጧ ዘውታሪም ሲሆኑ እነሱ ከፍጥረታት ሁሉ ክፉዎች ናቸው ማለት ነው። እነዚህ ከሃዲዎች ከአላህ ግልጽ ማስረጃ ይጠባበቁ ነበር። ሆኖም ማስረጃው በመጣ ጊዜ ተለያዩና ወደ ጥመት መንገድ ሄዱ። ሸሩል በሪያ፣ ፍጥረታት ሁሉ ኩፍ የሚለው ሐረግ እነዚህ ሰዎች በጣም የተገለሉና የተወገዙ መሆናቸውን ያሳያል። ለምን እንዲህ ባለ ከባድ ቃል ተገለጹ ካለን ምክንያቱም ግልጽ መመሪያ እያላቸው እውነቱን በትዕቢትና በድፍረት ለመቃወም ስለመረጡ ነው። ቀጣዩ አንቀጽ ኢነለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ። እነዚያ ያመኑና መልካም ስራዎችን የሰሩ እነሱ ከፍጥረታት ሁሉ በላጭ ናቸው ማለት ነው። ይህ አንቀጽ እምነትና መልካም ስራ ጎን ለጎን መሄድ እንዳለባቸው ያጎላል።
ያለ መልካም ስራ እውነተኛ እምነት ሊኖር አይችልም። ያለ እምነትም መልካም ስራ ሙሉ አይሆንም። ከከሃዲዎች በተቃራኒ ያመኑና መልካም የሰሩ ሰዎች ከፍጥረታት ሁሉ በላጭ እንዲያውም ከመላእክትም በላይ ተደርገው ተገልጸዋል። ቀጣዩ አንቀጽ ጀዛኡሁም ዒንደ ረቢሂም ጀናቱ ዐድንን ተጅሪ ሚን ተሕቲሃል አንሃሩ ኻሊዲነ ፊሃ አበዳ። ምንዳቸው ጌታቸው ዘንድ ከስራቸው ወንዞች የሚፈሱባቸው የመኖሪያ ገነቶች ናቸው። በውስጧ ለዘላለም ዘውታሪዎች ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ ዛሊከ ሊመን ኸሺየ ረበህ። አላህ ከነርሱ ወደደ ከእርሱም ወደዱ። ይህ ምንዳ ጌታውን ለፈራ ሰው ነው ማለት ነው። ኸሺየህ ማለት ከእውቀት የሚመነጭ ፍርሃት ማለት ነው። የአንድን ነገር ታላቅነትና አስፈላጊነት ተረተ የምታሳየው ጥልቅ አክብሮት ነው። ለምሳሌ ባለ 2000 ዓመት ጥንታዊ ጌጥ ቢኖርህ ዋጋውንና ተሰባሪነቱን ስለምታውቅ እንዳይሰበር ትሰጋለህ። ይህ ስጋት የመጣው ለእቃው ካለ ክብርና እውቀት ነው። በተመሳሳይ መልኩ አንድ ሰው ስለ አላህ ባወቀ ቁጥር ታላቅነቱን ይረዳል። ይህም ወደ ጥልቅ ፍርሃትና አክብሮት ያመራዋል። ሱረቱል በይነህ አላህ ግልጽ ማስረጃንና በቁርአን የተመራ መልእክተኛ መላኩን ያብራራል። ይህ ማስረጃ ሰዎችን በአላህ አንድነት ላይ ለማሰባሰብ የመጣ ነው። ሆኖም አንዳንዶች ሲቀበሉት፣ ሌሎች ደግሞ ካዱት። የካዱት ከፍጥረታት ሁሉ ክፉ ተብለው በገሃነም ይቀጣሉ። በሌላ በኩል ደግሞ ያመኑ መልካም የሰሩና አላህን የፈሩ ከፍጥረታት ሁሉ በላጭ ተብለው በጀነት ይሸለማሉ። ሱራው እውነት ሲመጣልን እንድንከተልና በአምልኳችን ላይ ቅን እንድንሆን ያስተምረናል። ሰደቀላሁል ዐዚም